አስደናቂው ኢትዮጵያዊ ማሞ ካቻ በሙሉ ስማቸው አቶ ማሞ ይንበርበሩ ጎሬ ያፈራቸው ድንቅ የትራንስፖርት አገልግሎት ስራ ፈጣሪ ኢትዮጵያዊ ነበሩ። ማሞ ካቻ ከጣሊያን ጋር በነበረው የማጮ ጦርነት አባታቸውን በሞት ያዘን በውስጣቸው ደብቀው አዲስ አበባ በመምጣት የተለያዩ የሙያ ስራዎችን የሰሩ ሲሆን ይህንን የስራ ጥረታቸውን የተመለከቱት የጣሊያን ወታደሮች ከአስመራ በርከት ያሉ ሳይክሎችን የሰጧቸው ሲሆን በመጨረሻም ጣሊያን ኢትዮጵያን ጥሎ ሲወጣ በርከት ያሉ አውቶቡሶችን ባለቤት ሆነዋል። በዚህም ከአዲስ አበባ ወልቂጤ፣ ሻሸመኔ፣ ባሌ የትራንስፖርት አገልግሎት የሚሰጡ ሲሆን የአገልግሎታቸው ፈጣን ስለነበረ ማሞ ካቻ የሚል ስያሜ ተሰጥቷቸዋል። ካቻ ማለት በወቅቱ ኢትዮጵያን ሲደበድቡ የነበሩ ፈጣን የጣሊያን አውሮፕላኖች ስም ነበረ። ለበጎ ተጠቀሙባቸው የዛን ጊዜ ኢትዮጵያን። ሌላው አስደናቂ የማሞ ካቻ ታሪክ አንበሳ አውቶቡስ 30 የሚሆኑ ፊያት አውቶቡሶችን ከጣሊያን እንዲገዙ ንጉሱ ባዘዙት መሰረት 12ቱ ሀገር ውስጥ ይገባሉ። ከነዚያም ውስጥ 5ቱ የሚሆኑት የፊት ጎማቸው እየፈነዳ ጉዳት እያደረሱ እንደሆነ የሰሙት ማሞ በአንድ ወቅት ወደ ሻሸመኔ ባስ እየነዱ ሲሄዱ ይሄው አዲሱ የጣሊያን ፊያት ባስ ይቀድማቸዋል። እሳቸውም ሻሸመኔን ትተው ይከተሉት ጀመር። መኪናው ወደ ጎባ ተጓዘ ነበርና ዶዶላ ላይ ሲደርስ ከፊት እያዩት የፊት ጎማው ፈንድቶ ከዛፍ ጋር ተጋጭቶ ይቆማል። ማሞ ወርዶ ጉዳዩን ካጠና በኋላ ወደ ሻሸመኔ ይመለሳል። አነዳዱ ጥሩ ስላልነበር ግራ ገብቷቸው ነው የተከተሉትና በሳምንቱ አቶ ማሞ ቀጥታ ወደ ጣሊያን ቱሪዝም ፊያት ወደ ቶሪኖ በረሩ። እንደደረሱም በቀጥታ ወደ ኩባንያው አምርተው ፕሬዝዳንቱን እንዲያገኟቸው ጠየቁ። እንግዲህ በደንቡ መሰረት ማንኛውም ባለጉዳይ አንድ ባለ ስልጣንን ለማግኘት ከፈለገ ጉዳዩን አስረድቶ በቅድሚያ ቀጠሮ ማስያዝ የግድ ነው። የቀጠሮ ቀን ሲደርስ ቀድመው ተዘጋጅተው ስለሚጠብቁት በተያዘለት ቀንና ሰዓት አስተናግዶ ይመለሳል። ዛሬ ግን የኩባንያው እንግዳ ተቀባዮች የመጣባቸው ሰው ለየት ያለ ሆነባቸው። እንደደረሰ ምን እንደፈለገ ጠየቁት። ማሞ ካቻም የኩባንያውን ፕሬዝዳንት ማግኘት እፈልጋለሁ ብለው መለሱ። ለመሆኑ ቀጠሮ ይዘው ነበር አሏቸው። ምክንያቱም አንድ ጥቁር አይደለም ነጭም ያለ ቀጠሮ አይፈቀድም፣ ለያውም ጥቁር። ለመሆኑ ቀጠሮ ይዘው ነበር? ቀጠሮ እንኳን አልያዝኩም። እሺ ቀጠሮ ይዘው ይመለሱና በቀጠሮ ዕለት ይምጡ አለች ጸሐፊው። በፍጹም ቀጠሮ ተቀብዬማ አልመለስም፣ ዛሬውኑ ያውም አሁኑ በአስቸኳይ አገኘው። ያሁኑኑ ለዚህ ብዬ ነው ከሀገሬ ከውዷ ኢትዮጵያ ድረስ የመጣሁት ብለው ድርቅ አሉ። የማሞ ካቻ ልበ ሙሉነት በሚያስደንቅ ሁኔታ ነው ሲናገሩ። እንግዳ ተቀባዮቹም ይሄ ከደንቡ ውጪ ያለ ቀጠሮ ድንገት መጥቶ ከፕሬዝዳንቱ ጋር አገናኙኝ ብሎ ያስቸገረ ሰው ግራ አጋባቸው። ሰውየው ጥቁር መሆኑ ደግሞ የበለጠ አነጋጋሪ ሆነ። አነጋጋሪ ወሬ እያነጋገረ ሄዶ ከእንግዳ ተቀባዮች አልፎ ፕሬዝዳንቱ ድረስ ደረሰ። ጥቁሩን ሰው ወሬ የሰማው ፕሬዝዳንቱ ነገሩን ሲሰማ ሊያነጋግረው ፈቃደኛ ሆነና ማሞ ካቻን እንዲገቡ ወደ ቢሮ አዘዘ። ከፕሬዝዳንቱ ጋር እንደተገናኙ በቀጥታ ወደ ጉዳያቸው የገቡት ማሞ ካቻ ኢትዮጵያ ለሚገኘው አንበሳ አውቶቡስ ድርጅት 30 አውቶቡሶች ለመስራት ተስማምታችሁ እስካሁን 15ቱን ወደ ኢትዮጵያ ልካችኋል አሉ። ፕሬዝዳንቱም ትክክል ነው አለና አረጋገጠላቸው። ወደ ኢትዮጵያ የላካችኋቸው አውቶቡሶች የፊት ጎማቸው እየፈነዳ ህዝቡን ለአደጋ እያጋለጠ ነው። እስካሁን 5 እና 6 ያህሉ ይህ ነገር ገጥሟቸዋል። አዎ ትክክል ነው፣ ጉዳዩን ሰምተናል። በእኛ በኩል ችግሩን እያጠና ነው። እኔ ግን ችግሩን ተከታትዬ ደርሼበታለሁ። ካስፈለገም በቀላሉ ተካክለዋል። እርስዎ አገኙ እያሉኝ ችግሩን እስቲ ይንገሩ። ኩባንያው የቴክኒክ ስህተት ስለሰራ ነው። እሱማ በፍጹም ሊሆን አይችልም አለ ዳይሬክተሩ። ስለዚህ እዚህ ኩባንያ ውስጥ እኮ ያሉት ኢንጂነሮች በትምህርትም ሆነ በልምድ በሀገሪቱ አሉ የተባሉ ናቸው። ሊሆን ይችላል፣ ግን ታላቅ ትህትና
ምኑ ላይ ነው የተሳሳቱት አለ። የአውቶቡሶቹ ሞተር ከፊት ነው ያለው። ሞተሩ ከፊት መሆኑ ብቻ ችግር አይሆንም ነበር፣ ግን የመንገደኞቹ ዕቃ መጫኛው የሚገኘው አውቶቡሱ የፊት አካል ላይ ነው። ይሄ እንዴት ሊሆን ይችላል? ሞተሩ የራሱ ክብደት አለው፣ የመንገደኞቹ ዕቃም ተጨማሪ ክብደት ነው። ጭነቱን ተመጣጥኖ መኪናው ለሙሉ ጎማዎቹ መሸከም ሲኖርባቸው የፊተኛው ክፍል ላይ ብቻ አርፏል። ይሄ ደግሞ የፊት ጎማው የመኪናውን ክብደት ሁሉ እንዲሸከም ያስገድደዋል። የፊት ጎማውን ደጋግሞ እያፈነዳው ምክንያቱም ይሄ ነው። ማሞካቻ በእርግጠኝነት ተናገሩ። የማሞካቻ ሀሳብ ስላሳመነው ፕሬዚዳንቱ በአስቸኳይ ኢንጂነሮቹን ሰበሰበ። እናም ማሞካቻ የተናገሩት ነገራቸው። እነሱም በፍጹም አይደለም ብለው ከማሞካቻ ጋር ተከራከሩ። ማሞካቻ የሚያነሱትን የመከራከሪያ በመጠኑም አሳማኝ ስለሆነባቸው አንዱን መኪና ብቻ እሳቸው ባሉት መንገድ አስተካከሉት፣ እንዲሞከር ተስማሙ። አቶ ማሞ ወደ አዲስ አበባ እንደተመለሱ አንዱን አውቶቡስ ተረክበው ፋብሪካው እየሰራው ዕቃ መጫኛ አስነሱ። በመቀጠልም በላሜራ 1 ሜትር ከ20 ሳንቲም ርዝመት ያለው ዕቃ መያዣ አውቶቡሱን የኋላና መካከለኛውን ክፍል ላይ አሰርተው አስረከቡ። ይህም ማሞካቻ ያስተካከሉት መኪና ክትትል ተደረገለት። እንደ ሌሎቹ የፊት ጎማ ሳይፈነዳ ህዝቡን ማገልገሉን ለረጅም ጊዜ ቀጠለ። አሁንም ሌላ አውቶቡስ እንዲያስተካክሉ ተደረገና ይህም ተጠና። ውጤቱም እንደ መጀመሪያው አጥጋቢ ሆነ። አንድ ጥቁር በትምህርቱ ያልገፋ ገና ብሩህ አእምሮ ያለው ኢትዮጵያዊ የጣሊያንን በትምህርትም በልምድም አሉ የተባሉትን መሐንዲሶችን ስህተት ነቅሶ ያሳየ። ጣሊያኖቹም በማሞካቻ ችሎታ ተደነቁ። እናም ወደ ኢትዮጵያ የገቡት የአውቶቡሶች በሙሉ እንዲያስተካክሉ ኩባንያው ፈቀደላቸው። ስራውንም ከመጀመራቸው በፊት ግን የአንበሳ አውቶቡስ ድርጅት ጣልቃ ገባና እኛ ይህንን ማስተካከል የሚችሉ በቂ ቴክኒሻኖች ስላሉን እነሱ ያስተካክሉታል ብለው ማሞካቻን ገሸሽ አደረጓቸው። በማሞካቻ ዲዛይን መሰረት አውቶቡሶችን በሙሉ አስተካክሏል። የፊያት ኩባንያ ግን ገሸሽ አላደረጋቸው። ይልቅ ለፈጠራቸው ክብር ሞዴል 220 መርሴዲስ መኪና ሸለማቸው። ይህ ከሆነ ብዙም ሳይቆይ ደርግ ያገኘውን ሁሉ መውረስ ጀመረ። እንግዲህ ደርግ ዓላማዬ ያለው የሰፊውን ሕዝብ ንብረት አላግባብ በግፍ በዝብዘው ሀብት ያከማቹትን ጨቋኝ ፊውዳሎችን ንብረትና ሀብት ነጥቆ ለጨቋኝ ሕዝብ ጥቅም በማዋል ቢሆንም ጋር የተገኘ ሰሊጥ አብረህ ተወቀጥ እንዲሉ አቶ ማሞ እና አንዳንድ በራሳቸው ጥረትና ድካም ለፍተው ህዝቡን አገልግለው በጥረታቸው በሀብት ያፈሩትን ግለሰቦች አላግባብ ንብረታቸውን ወረሱባቸው። በጣም በሚያሳዝን ሁኔታ ጣሊያን ነጮቹ ያከበሯቸውን ሁሌም የሚያሳዝነኝ ታሪክ ይሄ ነው። ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንደተባለው ማለት ነው ታሪኩና በሚያሳዝን ሁኔታ የማሞካቻም እንደዛ ሆነባቸው። ወላጆቻቸውን በልጅነታቸው እድሜ አጥተው የዕለት ጉርስ ለማግኘት ከኩሽኔታ በማከራየት ከታች ተነስተው በጥረታቸው ሀብት ያፈሩት ማሞካቻም ተመሳሳይ ዕጣ ደረሳቸው። ንብረታቸውን ተወረሱ። እሳቸውም ተወርሰው በወር 2500 ብቻ እየተከፈላቸው እንዲኖሩ ተደረገ። ሚሊዮነር ብርቱ ማሞካቻም በተቻላቸው መጠን መወረስ እንደሌለባቸው ተከራከሩ። በጥረት እንጂ ከፊውዳል አባት ወይም ከአያቴ የወረስኩት አይደለም። እኔ ከድህነት ተነስቼ እዚህ ደረጃ መድረሴ ደርግ ቆሜለታለሁ ያለውን ሰፊውን ህዝብ ያስተምራል፣ ያበረታታል። ሌላውም ጥሮ ግሮ ሰርቶ ለማደግ እንዲፍጨረጨር ያደርጋል። የአንድን ሰው ድካም ውጤት መውረስ ግን ምንም አይነት ትምህርት ሊሰጥ አይችልም እያሉ ተከራከሩ። ሰሚ ጆሮ ግን አላገኙም። የማሞካቻ ክርክር ፍሬ አቶ
ድርጅታቸው እንደተወረሰ በሰራተኛ ማህበር መተዳደር ቀጠለ። ሰራተኛ ማህበሩን ግን ያንን ማሞካቻ በብቃት ሊያስተዳድሩት የነበሩ ድርጅት ማስተዳደር አቃተው። ገቢው እያሽቆለቆለ መጣ። ቆይቶም ለሰራተኛው ደሞዝ መክፈል ተሳነው። ቢቸግረው አንድ አውቶቡስ ሸጠና ደሞዝ ከፍሎ ተገላገለ። አሁንም ችግር አፍጥጦ መጣ። ሌላ አንድ አውቶቡስ ጆሮውን አለና ችግሩን ተወጣ። ሌላ ችግር፣ ሌላ አውቶቡስ ሽያጭ እየቀጠለ ለችግር መፍቻ አውቶቡስ መሸጥ የተለመደ መፍትሄ ሆነ። 4 አውቶቡሶች ከተሸጡ በኋላ ግን የደርግ መንግስት ነገሩ አሰበበት። 4 አውቶቡሶች ከተሸጡ በኋላ ግን የደርግ መንግስት ነገሩን አሰበበት። እናም ያለ ባለቤቱ አይነድም እሳቱ እንዲሉ ማሞካቻ ጠርቶ ንብረታቸውን አስረከባቸው፣ ድርጅታቸውንም። እና ክቡራን አድማጮቼና ተከታዮቼ ስለ ማሞካቻ ከሚነገሩ አባባሎች መካከል ከጥቂቱ ማሞካቻ አይበላም ለብቻ፣ ማሞካቻ የት ትሄዳለህ ገብረ ጉራቻ፣ ምን ልታመጣ ማር በስልቻ፣ ስንት ነው ትርፍ ስሙኒ ብቻ፣ አውቶቡሲ ማሞካቻ የት ትሄዳለህ ገብረ ጉራቻ፣ በእኛ ሰፈር መስመር ካላቸው ስታገኛቸው ሰላም በላቸው። ማሞካቻ ድንቅ የኢትዮጵያ ልጅ ምሳሌ የሆኑ ሰው ናቸው። ቢረፍድም ደርግ መልሶላቸዋል። ያ ትውልድ፣ ያ ቅብብሎሽ የነበረው ትውልድ የሆነ ቦታ ተቋርጧልና አላማዬ ኢትዮጵያ ወደ ነበረችበት ትልቅ ስራ ወደ ሰራችበት እንድትመለስ ነው። ክቡራን አድማጮቼና ተከታዮቼ ዩቲዩቤን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉልኝ። ኢትዮጵያ ለዘላለም ትኑር በክብር። በቀጣይ እስክንገናኝ ሰላም ሁኑ። እወዳችኋለሁ።